ሰላም እንዴት ዋላችሁ? እንዴት ቆያችሁ? የሀገሬ ልጆች ሰላም ነው ወይ? ዛሬ ደግሞ ላዛኛ አነስ ያለች ላዛኛ እንሰራለን። ስጋ አለኝ፣ ቺዝ አለኝ፣ ኦርጋኒክ ቲማቲም ሶስ አለኝ። ይሄ ደግሞ ኦቨር ሬዲ ላዛኛ ነው። ቂቤ ምንድነው የማደርገው? መጀመሪያ ክሬም እንሰራለን። ቁሌቱን ለብቻ እሰራለሁ። ከዛ በኋላ ደግሞ የሚቀጥለውን ደግሞ አሳያችኋለሁ። መልካም ጊዜ። አሁን ሶስ ወረድ ተሰርቷል። ስጋውን በደንብ ከነጭ ሽንኩርት ጋር አቁላልቻለሁ። ይሄኛው ደግሞ አሁን ቅቤውን ከቀለጥኩኝ በኋላ ኦርጋኒክ ወተት ነው፣ እሱን ጨምርበታለሁ። ከዛ ክሬም ለመስራት ነው። ዱቄቱን ሞቅ ሲል ዱቄት ጨምርበታለሁ። ክሬም በቤት መስራት ጥቅሙ ምንድነው? በጣም ጤነኛ ነው የሚያደርገው። ከውጭ የሚገዙ ክሬሞች በጣም ነው የሚጎዱት። እንዲህ ከበሰለ በኋላ ወተት ጠብ እያደረግን እንሰራለን። አንዳንድ ሰው ውሃ ይጨምራል፣ ግን ውሃ መጨመር ጥቅም የለውም። ክሬምነቱን ያበላሸዋል። ተመልሰን እንገናኛለን። ሶሱን ስንሰራ የተለያየ ሮዝመሪ አንድ እንደዚህ አይነት የጣሊያኖች በጣም ማጣፈጫ ነው። አልፎ አልፎ ከሙን ጨምርበታለሁ። አቮካዶ ኦይል ነው የምጠቀመው። እሱ ለጤናም የተሻለ ነው። አንዳንዴ ደግሞ ከሙኑ ማድረግበታለሁ። ይሄ ኦርጋኒክ አቮካዶ ኦይል ነው። አንዳንዴ ባናትም ከታለሁ፣ አንዳንዴም ደግሞ እንደዚሁ። ከዚህ በኋላ ያለው ቀላል ነው። ከስር ክሬሙን እያረጉ እኔ ዛሬ በትንሽ እቃ ነው የምሰራው፣ ብዙ አልሰራም እና ክሬሙን እያረግን ይቀባን፣ ቺዙን እያረግን በቃ እንዲህ እያደረጉ መቀጠል ነው። አሁን እንደዚህ ሬዲ ሆኖ አልቋል። ከዛ በኋላ በቃ ኦቨናችንን ሬዲ አድርገን ትንሽ እዚሁ ላይ ዘፍዘፍ ሲል ጥሩ ይሆናል። በደንብ ይዋሃዳል ቺዙም ሶሱም። ከዛ ኦቨናችንን ሪሂት አድርገን ከዛ መጨመር ነው።